ሶላቱል ጂናዛ አራት ተክቢራ አለው። ያው ባለፈውም አንስተነዋል። ስንት ተክቢራ አለው? አራት ተክቢራ አለው። በመጀመሪያው ተክቢራ ምን ይቀራል? ፋቲሃ ይቀራል። የተወሰነ አጫጭር ሱራ ወይም አንድ ሁለት አያቶች አጫጭር አያቶች ሊጨምር ካለም ይችላል፣ ያ ይደረጋል። ሁለተኛው ተክቢራ ላይ ደግሞ ምን ይባላል? በነቢያችን አለይሂ ሰላቱ ወሰላም ላይ ሰላዋት ይወርዳል። ልክ ሰላታችን ላይ የምናወርደውን አላሁመ ሰሊ የምንለውን ማለት ነው። ሶስተኛው ላይ ደግሞ አላሁ አክበር ከተባለ በኋላ ለሟች ዱዓ ይደረጋል። በተለይ ስፔሻሊ ጥቅላዊ በሆነ መልኩ ለሁሉም ዱዓ ተደርጎ ወደ መጨረሻ አካባቢ ደግሞ ተነጥሎ እሱን አላህ ይቅር እንዲለው ቀብሩን እንዲያሰፋለት ሐዲስ ላይ በመጣው መልኩ ዱዓ ይደረጋል። አራተኛው ላይ አላሁ አክበር ይባልና ከዛ ምን እናረጋለን? እናሰላምታለን። ይሄ ሲፋው ነው። ይሄን ሲፋ ተከትሎ ደግሞ የሚመጡ ጥያቄዎች አሉ። ከዚህ በኋላ ያሉት የሚነሱ ጥያቄ ስላሉ ከዛ ውስጥ የምናየው አንደኛ ጥያቄ የተወሰነ ተክቢራ ያመለጠው ሰው ምን ያደርጋል? ኢማማችን ሰላቱል ጂናዛን እያሰገደ ነው። የመጀመሪያውን ጨርሶ አላሁ አክበር ብሎ ሰላት አለ ነቢ ማውረድ እየጀመረ ነው። እኔ መጣሁኝ። ከዛስ አላሁ አክበር አልኩኝ። ለኔ ስንተኛዬ ነው? የመጀመሪያ ላሰጋጁ ሁለተኛ ነው። በዚህ መልኩ ከቀጠልን ኢማሙ አራተኛውን አላሁ አክበር ሲል እኔ ስንተኛዬ ነው? ሶስተኛዬ ነው። ሊያሰላምት ነው። ምን ላድርግ? ተከትየው ላሰላምት የቀረውን ትቼ ወይስ ልክ ሰላት እንዳመለጠው ሰው የቀረውን ነገር ለመሙላት እንደሚነሳ እኔም የቀረኝን አላሁ አክበር ብዬ ለሙላና ከዛ ላሰላምት ወይስ ምን የሚለው አንደኛው ነጥብ ነው። እዚህ ላይ ምን ይላል? ሁክሙል መስቡቅ ፊ ሶላቲል ጂናዘቲ ሶላቱል ጂናዛን የተቀደመ ሰው ሁክሙ ምንድነው ነው? አልመስአለቱል ኡላ አልመስቡቅ الذي فاتته بعض التكبيرات የተወሰኑ ተክቢራዎች ያመለጡት ሰው ምን ያደርጋል ሲባል اختلف أهل العلم في قضاء المسبوق ما فاته من التكبيرات كإمام تكبيرات የተወሰነ ያመለጠው ሰው ምን ማድረግ አለበት በሚለው ጉዳይ ላይ የኢስላም ሊቃውንቶች የተለያየ ሐሳብ ሰጥተዋል። على قولين ሁለት አይነት ነው ያለው ነው። القول الأول የመጀመሪያው ራእይ ምንድነው? يأتي بها بعد سلام الإمام إمام السلام عليكم ورحمة الله ብሎ ካሰላመተ በኋላ እሱ የጎደለውን ነገር አንድም ይሁን ሁለት ይሞላል አሉ። ولا تصح صلاته إلا بتداركها የጎደለውን ነገር በማሟላት ካልሆነ በቀር የሱ ሰላቱል ጂናዛ ትክክል ሊሆን አይችልም የሚለው ነው። وهو مذهب الجمهور የአብዛኛው የእስላም ሊቃውንቶች አቋማቸው ነው። አልሐነፊያ ወልማሊኪያ ወሻፊዕያ የነዚህ ሶስቱ መዝሃብ ሊቃውንቶች وهو قول بعض السلف ከሰለፍ ሊቃውንቶችም እንደዚሁ የተወሰኑት ይሄን አቋም ደግፈዋል። واختاره ابن المنذر وابن حزم ابن المنذرም የዛሂርያው መዝሃብ ሊቅ ابن حزم الظاهريም የመረጡት ራእይ ነው። الأدلة ማስረጃቸውስ ምንድነው ለዚህ አቋማቸው? أولا من السنة كسنة من ማስረጃ መጡ። عن أبي هريرة رضي الله عنه قال سمعت رسول الله صلى الله عليه وسلم يقول يا الله ملكتني عندي سلو سمتشالو إذا أقيمت الصلاة فلا تأتوها تسعوا صلاة قام كتدرج إن أنت كمدرساتشو بفيت هين كسماتشو ያንን ሰላት ለማግኘት ብላችሁ የምትቻኮሉ ሆናችሁ አትምጡ። ወአቱሃ ተምሹ ኖርማሊ እየተራመዳችሁ በእርጋታ ነው። ወአለይኩም ሰኪና እርጋታን አደራችሁ። ፈማ አድረክቱም ፈሰሉ ከኢማሙ ሰላት ያገኛችሁትን ስገዱ። ወማ ፋተኩም ፈአቲሙ ያመለጣችሁን ደግሞ ተነስታችሁ ሙሉ ብለዋል። ወጅሁ ደላለቲ ታዲያ በዚህ ሐዲስ ውስጥ የታል ማስረጃው ለመስአላው ሲባል ለመስአላው ከላይ ለተነሳው ጉዳይ ምንድነው ማስረጃው ሲባል አነ ቀውለሁ ሰለላሁ ዐለይሂ ወሰለም ወማ ፋተኩም ፈአቲሙ ከኢማሙ ሰላት ያመለጣችሁን ነገር አሟሉ የሚለው የኡሙ ሰላተል ጂናዘቲ ወገይሪሃ ፈርድ ሰላቱንም ሌላውንም ተከትለን የምንሰግደው ሱናም ይሁን ሰላተል ጂናዛንም ሰላት እስከሆነ ድረስ ይጠቀልለዋል። ተኽሲስ የሚያደርገው ነገር የለምና እኛም ከኢማሙ ያመለጠንን እሱ ባሰላመተ ጊዜ አላሁ አክበር ብለን እንቀጥላለን ነው። ግልጽ ነው። ይሄ አንድ ነው። ثانيا ሁለተኛው ማስረጃችን ቂያስ ነው ይላሉ። ቂያሰን አላ ሳኢሪ ሰላዋት የተቀሩ ሰላቶችን በማነጻጸር ነው ይላሉ። አልቀውሉ الثاني ሁለተኛው ቀውልስ ምን የሚል ነው? ይሄ የመጀመሪያው ቀውል ነው ብለናል። يأتي بها بعد سلام الإمام استحبابا وليس وجوبا ኢማሙ ካሰላመተው በኋላ ቢያመጣው የተወደደ ይሆንለታል ዋጅብ ግን አይደለም። ቢማዕና አብሮ ቢያሰላምት
ምክንያቱም ፈርዱል ኪፋያ ነው ብለናል። በኢማሙ ሰላት ብቻ ሊብቃቃም ስለሚችል ከሱ ላይም ይነሳለታል። እንደው ተወዳጅነት ሙስተሐብ ይሆንለታል እንጂ ግድ አይሆንም የሚሉ ናቸው።